ቀጣይ 10 ዓመት ጂዲፒ ቅላጭ ምን እንደሌለ ነው እየተወራ ያለው። አዲስኛ ኢኮኖሚ ኤሪያችን ያለበት ኢቪን ለዚህ ስታዲየም ከፍተኛ አስተዋጽኦ የሚያደርግ ማህበረሰባችን ያለበት ኢቪን ድንበር አላገ ደርሶ ለምን ይታጠፋል? ሚቶ ደርሶ ለምንድን ነው የሚታጠፋው? መጣው ኤሪያ ይሰራል። ስታንዳርዱን የጠበቀ የገበያ ማዕከል ነው። ቀጥታ ለማዕከላዊ ገበያ ጭምር ኢንጆይ የሚደረግበት ኤሪያ ነው ተብሎ ፕሮሚስ ተቃይነቱ ኦቨር አሁን እንደቀጠለ ነው። በጣም ውስጣችን ላይ በተደጋጋሚ ውስጣችን ላይ ቀይ መስመር የሆነብን ችግር ከዚህ ከአስፋልት ጋር ተያይዞ ያሉ ነገሮች መጥተው እኛን ተላትሞ ነው የሚመለሰው። ተወካዮቻችንን ክልል ላይ ፌደራል ላይ ሪአክት ከማድረግ አንጻር አሁንም ቢሆን ገፍታችሁ መሄድ አለባችሁ የሚል ነገር ስላለ ህዝባችን ህልናው ጭምር እየተጎዳብን ነው። ከፍተኛ እንቅቃቅም ያለበት ኤሪያ ነው። በዛ ልክ ግን በምን ሁኔታ ለገበያ አይደለም ለዞኑ ከተማ ለአጎራባች ዞኖችና ለክልሉ ትልቅ ከተሞች ለሶስቱም ክልል ሁሉ የሚመገብ አካባቢ ነው ያካባቢ። ግን ቅድም ዋና አስተዳዳሪ እንዳሉት ይሄ አሁን ሰራ የምንለው የዩሮፕ መንገዶች ከተወሰነ ወራት በኋላ የለም ክረምቷ እንደገባች በውሃ ይጠለቀለቃል። ይሄንን ዲፌንስ የሚያደርግልን የአስፋልት በተደጋጋሚ ተጠይቋል። የፌዴራል ከተማ ልማት ሚኒስቴር ከሚመለከተው መሰረተ ልማት ሚኒስትሮች ጋር ተቀናጅቶ ኦፊሻል ደብዳቤ ጭምር እንሰራለን ይላል። በተግላብጦች ከተወሰነ ጊዜ ደግሞ አይዲያው ጠፍቶ የዋሽተው ለምን ውስጥ ላይ ከፍተኛ አባቶቻችን ጭምር እናንተ በቃ የኛ ልጆች አይደላችሁም እስከመባል ድረስ እየተወገዝን አላገ ደርሶ ለምን ይታጠፋል? ሚቶ ደርሶ ለምንድን ነው የሚታጠፈው? ኦሮሚያ ላይ እንደዚህ ክልል እንደዚህ ዞን አይደለም ይቅርብኝ። ፍትሃዊነቱ ኦቨር አሁንም እንደቀጠለ ነው። እኔ ባለፈው ከአመት ሸይደ በፊት የተከበሩ ዶክተር ሙስሊም መጥቶ ነበር። ከፍተኛ ኢሞሽን አድርጎ እዚህ አካባቢ አዝማሚያውን ስላዩ እዛም ቶሎ ህዝቡን እፎይታ ጥያቄ ይመለሳል የሚል ተስፋ ነበር። እስቲናው ግን አዝማሚያው ጥሩ አይደለም። ቀጣይ 10 ዓመት ጂዲፒ ቅላጭ ጭምር እንደሌለ ነው እየተወራ ያለው። በተደጋጋሚ የኛ ተወካዮቻችን ቻሌንጅ እያደረጉ ነው። የሚመጣቸው ሀሳብ ዩኒቨርሲቲ ሲጠየቅ አሁን ዩኒቨርሲቲ አንሰራም ጥራቱን የምንሰራው ይባላል። የላባይዝ ግን ሲደርስ አስፋልት ሲደረስ ቀጣይ 10 ዓመት ላይ የተያዙትን እቅድ እንጂ የምናሳካው አዲስ እቅድ አንይዝም ይባላል። ለምንድን ነው ዲፍሌክት የምንደረገው? እነዚህ ነገሮችን በቀጣይ እናንተንም ጭምር ቀጣይ ያለን እይታችን እኛም እየተመነመነ ነው። ባይዘው በጣም እየተመነመነ ተስፋ እየቆረጠ እዛ አካባቢ ላይ ያለው ነገር ብታይ የሚል ሀሳብ ስላለ ለምሳሌ ቁሊቶ ከተማ ላይ የእንስሳት ገበያ ማዕከል ተመረቀ። ቄራ ይሰራቸዋል ተብሎ የግብርና ሚኒስቴር ዴታዎች ትልቅ ሚኒስቴር አካባቢ የኛ ተወካዮችን መጥተው ቄራ ይሰራል ስታንዳርዱን የጠበቀ የገበያ ማዕከል ነው ቀጥታ ለማዕከላዊ ገበያ ጭምር ኢንጆይ የሚደረግበት ኤሪያ ነው ተብሎ ፕሮሚስ ተገባ። ኦፊሻል ደብዳቤ በሚዲያ አናወጥም፣ ተግባር የለም፣ ይረሳል። በቃ ያዘናሉ ማለት በሀሳብ ደረጃ ቃል ተገባ። ደብዳቤ ሁሉ ይደርሳቸዋል ነው የተባለው፣ ግን የለም። አሁን የግብርና ሚኒስቴር እንስሳት ሚኒስቴር ጭምር ከፍተኛ አመራሮች ተገኝተዋል። የቅርብ ጊዜ ተግባራት ናቸው። ያ ብቻ አይደለም። እንደኛም አሁን ቅድም አስተዳዳሪያችን ብሉት ባለፈው ከትናንት ወዲያ የኛ ወንድማችን ነው። ከፍተኛ አመራሮቻችን አሉ። አስመርቀናል መንገዱን። ግን መንገዱ ለምንድን ነው ያኛው ክሮስ ተደርጎ 8 ነው 10 ኪሎ ሜትር ከሸኮራ እስከ በቆርቾ ከፍተኛ ኢኮኖሚ ኤሪያችን ያለበት ኢቪን ለዚህ ስታዲየም ከፍተኛ አስተዋጽኦ የሚያደርግ ማህበረሰባችን ያለበት ኢቪን ድንበር ኤሪያ ነው። እስከ ኦሮሚያ ክልል የሚያገናኘው መስመር ነው፣ ቀጠና ነው። ጃም ባድርቁ አሁን እያዘናጉናል። ክልል የተለያየ አጀንዳ ያቀርባል። የዩሮፕ ዲስትሪክቱ እንደኛ የአላባ አንዳንድ ነገር ፍትሃዊነቱ እየተደባለቀ አይደለም፣ ለትግል ስልትም ይመቻል። የሌጋሞ ብቻ አይደለም። እነዚህ ነገሮችን በቀጣይ የህዝቡን ተጠቃሚነት ለማረጋገጥ ገፍተን መሄድ ያለብን ነገሮች አሉ። ከዛ ባሻገር ግን የውሃ ተቋማት ላይ ትልቅ ስራ አሁን ባለፈው ከውይይታችን በኋላ ያፈረናቸው ወርፍሬዎች ዋና አስተዳዳሪ ያስቀመጡት ነገር ትልቅ እፎይታ ነው። ወጀቡ አካባቢ ላይ ነገሌ ቁሊቶ ከተማ አስተዳደር ላይ ወይራ ወረዳ ላይ በመንግስታዊ ባለሙያ ፕሮጀክት አቅፈን ከፍተኛ ለውጦች አሉ። ይሄ ትልቅ እፎይታ ነው ለማህበረሰባችን። ትልቅ ሰንሰለት ሰርተናል ማለት እንችላለን። ከዚህ አንጻር እየተሸጋገርን ነው ማለት እንችላለን። ግን ከፍተኛ የሆኑ
ችግሮችም አሉ። ወረዳና ዞኑ ህዝቡን አቅፎ በልማት በሰላም አስተሳስሮ የሚሰራቸው ስራዎች እንደተጠበቁ ሆነው ይሄ ጀግንነታችን አርበኝነታችን ባህላችንም እንቀጥላለን ለህዝባችን ስንል ግን ከላይ ከፌደራል ከክልል የምናገኛቸው ነገሮች ከፍታዊነት አንፃር ጭምር ውስንነት ያለበት አሁን አንድ ሳምፕል ልንገራችሁ እና ፍታዊነት ላይ ሰሞኑን ይሄ በጋ መስኖ ተግባራት ላይ የሆነ ስራ ማስኬጃ ተዝጉ ሲሸነ አብዛኛው ጊዜ እኛ ሚዲያ ላይ የምናየው በአካል ባናየው ሀላባ ነው። ስፔሻሊ ደግሞ እኛ ወረዳ ስራ ማስኬጃ ላይ ስናይ እንደ ሰው ብዛትና እንደ ቀመር ተግባር ተኮር ነው ስራ ማስኬጃ የሚሰጣት ያለው በጣም ሼም ነው። የደረሰን መረጃዎች እዛ ጋር ያለን እኛ ባለሙያ ተሸማቆ ጭምር ከስራ ጭምር ኦፍ ይሆናል። ከኛ ዞም አካል ጋር አንዳንድ መረጃዎች ይደርሱ ነው። ይሄ መታረም መቻል አለበት። ለአንድ አመራር ተብሎ ሽሚያ የሚደረግ አዝማሚያዎች እንዳሉ የሚያሳይ በትክክል ግልጽ የሆኑ ነገሮች አሉ። እዛ አካባቢ ላይ በቀጣይ እየተጋጋል ልማቱን እያስቀጠልን ውስጣችን ችግሮችን እያሩን እየታገልን መሄድ አለብን የሚለውን እንደ መረጃ እየተገነባባን መሄድ ስላለብን ነው በዝርዝር አንዳንድ ነገሮችን ለማንሳት የተገደድኩት። አመሰግናለሁ።